ከጋሽ ወርቁ አይተነው ነው ቮይሱን አሰማለሁ። ላንተም ለደብረ ብርሃን ላሉ ለተቸገሩ ወገኖቻችን ነው ቮይሱ። ሁላችሁም አንድ ላይ ስሙት። እሺ ታኩር እንደምን አለ? ሰላም ነህ? መጀመሪያ ላደረከው ነገር በጣም አመሰግናለሁ። በመቀጠል ወርቁ ፋውንዴሽን እስከ 200 ሚሊዮን ባጀት ይዟል ለዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ ለምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ 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 ያሳይ ስለሚቻል ወይኔ 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 ስለሚቻል በትክክል አይረዳም ብለሽ ነው አንቺ እኮ ነው ድርጅቱ ታመዲ ያገናኛቸዋል ብለሽ ነው። ለምን ታኩር ላይ ፎከስ ተደረገ? እኔ እኮ ግልጽ ጥያቄ ነው የጠየኩሽ ሳሪ እና እኔም ግልጽ መልስ እየመለስኩልሽ ነው ማሪ። በቃ የመረጠው ታኩርን የወሰደው ድርጅቱ ነው። እሺ ወሰደው። ያ ትናንት ነበር እዛ ላይ እንዲጎበኙና ያንን እዛ ተፈናቃዮች ያሉበትን ችግር አሁን ደግሞ ለማህበረሰብ እንዲያሳውቁ ነው። ጥሩ በቃ አሁን ደግሞ እኛ ድርጅቱን አንፈልግም። እኛ የምንፈልገው ታኩር እኮ ምክንያቱ ምንድነው ነው? መብታችን ነው። አትፈልጉም መቀን ተናገራችሁ እኮ መብታችን ነው። ለምሳሌ አሁን እኔ እዚህ ቤት ውስጥ አሁን ለምሳሌ አንቺ ያለሽ አብዲ ያለ ሰማልሽ ምናምን ከዚህ ሁሉ መርጬ ጦይባን ኃላፊነት ሊሰጥ ይችላል። መብቴ ነው። ለምን ግን እንድታቁም የምፈልገው ነገር ምንድነው? እንድታቂ የፈለኩት ነገር ምንድነው? ድርጅቱ ላለፉት 4 ዓመታት ተፈናቃዮች እሱ ድርጅቱ ነው ማሪ። ያንንም አውቀናል። ግን አሁን እኛ ታኩርን መረጥን። ታኩር ወስዶ ይሄንን ነገር እንዲያደርስልን ብለን መረጥን። በቃ አሁን እናንተ ድርጅትም ሆናችሁ ምንም ሆናችሁ ደብረ ብርሃን እንዲረዳ ከፈለጋችሁ እኮ ምንም ጄጅ ማድረግ አያስፈልግም። ለምን ታኩር ስለምን ፈልግማ ነው እኮ ይዘናችሁ ይሄድ ነው ካምፕ ድረስ ዛትሚስ አሁን ደሞኛ ታኩርን መረጠን ወስደን ተፈናቃዮችን በትክክለኛው መንገድ ሂደው እነዛን ወገኖቻችንን እየተራቡ ያሉትን በብርድ እየተሰቃዩ ያሉትን ይሄ ማህበረሰብ እንዲያያቸው ያደረግነው እንዲረዱ ስለፈለግን ነው። እናንተ አንወስዳቸውም ነበር ሲጀመር። አዲስ ቀና ለምሳሌ እናንተ ያንን መረጣችሁ፣ ድርጅት መረጣችሁ፣ በድርጅቱ ረዳችሁ፣ በቃ አሳያችሁ። እኛ ደግሞ ታኩርን መረጠን። ምንድነው ልጅ መብታችሁ ነው። ግን ማሳወቅ ስለፈለኩኝ ያሳወቅኩሽ ነው። ለማሳወቅም አይጠበቅም እንኳን አይደለም በእንትን በማንም ሰው ስለዚህ ይሄ እንደውም እንደ ጥያቄ ራሱ መነሳት የለበትም። እንደ ጥያቄ በትክክል ለሚነሳው ለምን እንደው ታውቂያለሽ? እንደ ጥያቄ የሚነሳበት ምክንያት ልንገርሽ። አያስፈልግም። ምክንያቱም ለምን እንደው ታውቂያለሽ? በደንብ ለሚያስፈልገው ምክንያት ልንገርሽ። እኛ ሰው መርዳት ስለሆነ ግዴታችን ሰው ለመርዳት ሰው መርዳት ከሆነማ እርዱን ብለው እኮ 4 ቀናቸው እኮ ቁጭ ብለው ላይ ብላይ ታኩር እኮ 4 ቀኑ ላይ ብላይ ሲል ይሄ አሁን ደግሞ ያየናቸው ሰው ልንረዳቸው ነው። መጀመሪያም ታይቷል ቪዲዮ እኮ የታኩር መጀመሪያ አልደረስንም ነበር። አሁን ደረስን። አሁን ልንረዳ ነው። የግዴታ ለምን በድርጅቱ አልተረዳም ብለሽ ጄጅ ልታረቂ አትችይም። እንደትን አታነሽም። በዚህ ሰዓት ይሄን ጥያቄ ባይዘው እኔ ማሚ ቤት አክብሬ የገባሁት ግቢ ስላላችሁ ነው። እንደ ጥያቄ አነሳለሁ፣ ዛሬም አነሳለሁ፣ ነገም አነሳለሁ። ወደፊትም ብታነሽ መልሱ መንገድ መርዳት ደግሞ ትችላላችሁ። መብታችን እስከሆነ ድረስ መብታችን ሊከበር ይገባል። ምክንያቱም በቃ እኔም እኮ መብቴ ስለሆነ ጥያቄ የጠየኩት እናንተም መብታችሁ ስለሆነ እርዱ፣ መብትሽ ነው፣ ችግር የለብኝም እኔ። ጥሩ እንደዛ ከሆነኛ ደግሞ ይሄን ነገር ህዝቡ አመነበት፣ ታኩር ላይ ጣለበት። እናንተ ወስዳችሁ ህዝቡ ሳይሆን እናንተ ናችሁ ያላችሁት። ህዝብ ነው ያለው። 4 ቀኑ በአባስ ኢትዮጵያ እየረዳ አራት ዓመት ሙሉ ሲረዳ ነበር። ህዝብ ነው የመረጠው። በጣም ይቅርታ ነበርኩኝ እኮ ማሬ እኔ ከመጀመሪያው ጀምሮ እና ታዲያ እኔ አይደለሽም። ኮሜንታተሮቹ ደብረ ብርሃን ድረስ ታኩር ሄዶ እና ኮሜንታተር ማለት ህዝብ አይደል እንዴ? ቋዳምጪ ታሪክ ይኸውልሽ፣ ኮሜንታተር ማለት ህዝብ አይደለ? እንደማመጥ ሰላም ፋፊ እስኪ ድል ስጪ ለኔ። እሺ የሁለታችሁ ብቻ ክርክር አደረጋችሁት። ሳሪ በመጀመሪያ እናመሰግናለን ላደረግሽው አስተዋጽኦ ማለት ነው። ፋፊ ደግሞ አትከራከሪ፣ በቃኛ ታኩርን መርጠናል። እንዲያውን ክርክር አይደለም ይሄ ነገር
እኔ ያለውን ነገር እያብራራሁላት ነው እንጂ ለምን ታኩር መረጥሽ አይደለም ጥያቄ። አላወራውም። እኔ አሁን በታኩር ከሆነ እኔ አዋጣለሁኝ። ምክንያቱም ታኩርን ስለምተማመንበት ማለት ነው። ህዝቡ በተለይ እንዳለ አብዛኛው ህዝብ በታኩር ተስማምቷልና በቃ ምንድን ነው የምትችሉት መርዳት ነው። የማትችሉ ከሆነ ሌላ ሰው የሚሰራውን ስራ አታደናቅፉ። ፋፊ ማለት ክርክር አለሽ እዚህ ጋር ዋት ኮኮ ክርክር ነው ያደረግሽ ያለሽ። የማትችሉ ከሆነ ስራ አታደናቅፉ። ቪዲዮ ቀርጻ ሊፖስት ነው እኛ ኮነ ምን ማለት ነው? አታደናቅፉ። አሁን አንቺ በጣም እንትን ኮኮ ምን ማለት ነው እንዴ? ቻሌንጅ እያደረግሻት እኮ ነው። እንትን እያልሽ እኮ ነው። ሰው መረዳት ኮኮ ደግሞ ምንድነው ታላቀም አንቺ እሷና ልጅ ተነጋገርን ነው እኮ ችግር የምንፈልገው ሰው መረዳት። እናንተ በቃ ሁሉ ጊዜ እንደዚህ አይነት አጀንዳ ይዛችሁ ማራገብ ነው። ይሄ አጀንዳ አይደለም። አጀንዳ የፈለጋችሁት እናንተ ናችሁ። እኛ ድርጅት እኛ አጀንዳ አይደለም የፈለኩት። ጥያቄ መመለስ ነው። እኛ አንረዳም። በቃ በድርጅት አንረዳም። እኛ በታኩር ነው የምንረዳው። ፋፊ በቃ ወላሂ አትርዱ። ቆይ ጥያቄ ነው የጠየኳችሁ። ይሄ ነውር ነው አይባልም። ይሄ ነውር አይደለም። ነውር እየሰራችሁ ማሚ አንድ ደቂቃ ስጠኝ። ፋፊ አንድ ደቂቃ ይስጡኝ ማሚ አንድ ደቂቃ። አይ ኮኮ አንቺም ተይ። ዋናው ነገር እርዳታው መረዳት አለበት ነው። ቁም ነገር እሱ ነው። ፋፊም የመሰለሽን ነገር ነግረሻታል። ሳሪ ደግሞ በራሷ በአቋሟ የምትሄድ ሰው ናት። ትክክለኛ ነገሩን እንደዛ ማድረግ ነው። ማሚ ይኸውልህ እነሱም የሚረዱ ለደብረ ብርሃን ነው። ማሚ እኮ ጥያቄ ነው የጠየኳት እኮ ነው። አዎ አይትሩ ጠይቀሻታል፣ ሰምታሻለች እንጂ የጥያቄውን መልስ ደግሞ አክሴፕት አደርጋለሁ። ኢቭን ጥያቄ ራሱ በዚህ ሰዓት መነሳት የለበትም። መነሳትም አለበት እናንተ እንዳይረዳ የምትፈልጉት ነገር አለ ወይም ደግሞ ችግር ስላለባችሁ እሱ ያን ግምት ነው። አዎ እንደዛ ነው። ፋፊ በቃ ይለቅና አሁን ለምሳሌ ነገር እርዳታ አለ ተብሏል። እርዳታው ይረዳና እርዳታው ካለቀ በኋላ ደግሞ ከሳሪ ጋር ይሄ ነው ተባብላችሁ ተነጋግራችሁ ማለት ነው እንጂ ዋና ቁም ነገሩ ለሰዎቹ መድረስ ያለበት ነገር ይድረስላቸው ነው ትልቁ ነገር። ይድረስ ጥያቄ ሲጠየቅ ማሜ ጥያቄ አይ ሳሪ የምትናደደው አይደለችም። አንቺ የመጠየቅ መብት የለሽም። ወላሂ መብት አለኝ። ለምንድን ነው የሌለኝ መብት የለሽም? ምክንያቱም ይኸውልሽ መብት የለሽ ለምን እንደሆነ ታውቂያለሽ? አንቺ ከህዝብ አትበልጭም። የመጀመሪያ ነገር እዛው ቁጭ ብለን እዛው ባለንበት ነው። እኔ እኮ ከህዝብ እበልጣለሁ አልበልጥም አይደለም። ጥያቄ ነው የጠየኩሽ ሳርዬ። በቃ አዚዛ ማሬ እንዳትወጪ ይቅርታ። ቀና አንድ ጊዜ ተረጋጊ። ቀና ማለት የፈለገችው እኔ ገብቶኛል። የሳሪም ሀሳብ እኔ ተረድቼዋለሁ። እዚህ ሶሻል ሚዲያ ላይ እናንተ ልትጨቃጨቁበት አይገባም። በቃ በዛ የሚረዳ በዚህ የሚረዳ አግማስ እኛ እናምንበታለን። አብረን ሰርተናል። እኛ